የኤርትራ መንግስት ቃል አቀባይ አቶ የማነ ገብረ መስቀል ትናንት አመሻሹን የሰጡት መግለጫ በኢትዮጵያና በኤርትራ ግንኙነት ላይ አዲስ የውይይት አጀንዳ ፈጥሮ አድሯል። አቶ የማነ በመግለጫቸው በወደብ ጉዳይ ሌላ አማራጭ ፈልጉ ሲሉ ነው በማህበራዊ ትስስር ገጻቸው በኩል ያሰፈሩት። የንግግርም በብዙዎች ዘንድ የኢትዮጵያን የዘመናት የባህር በር ፍላጎትና ታሪካዊ ትስስር እጅግ ያቀለለ ንግግር ሆኖ ታይቷል። የንግግር የአንዲትን ታላቅ አገር የህልውና ጥያቄ ከመመለስ ይልቅ ጥያቄውን ወደ ጎን የሚገፋና የህዝብን ስሜት የማይመጥን ሆኖ ተገኝቷል። የሀገሪቱን የኢኮኖሚና የደህንነት ስጋት እንደ ተራ ነገር በመቁጠር ሌላ መንገድ ፈልጉ ማለታቸው በቀጠናው ላይ ሊኖር የሚገባውን የትብብር መንፈስ የሚሸረሽር አስተሳሰብ ነው። አቶ የማነ በመግለጫቸው ካነሱት ነጥብ መረዳት እንደሚቻለው ኢትዮጵያ አሁንም በንግድ ስምምነትና በኪራይ ላይ የተመሰረተ አማራጭ እንድትከተል ይፈልጋሉ። ሆኖም ግን ኢትዮጵያ የራሷ የታሪክ ቤትና የተፈጥሮ በር ያላት ቤትሽን እርሺውና ተከራይተሽ ኑሪ ተብሎ የሚሰነዘርባት ምክር ለኢትዮጵያውያን ጥያቄ ምላሽ የሚሰጥ አይደለም። የራሱ በር ያለው ባለቤት እንዴት በባዕድ ደጅ የቆመ የኪራይ ዘመኑን እንዲያራዝም እንደሚመከር ግልጽ አይደለም። ይህ አመለካከት የኢትዮጵያ ሉዓላዊ ፍላጎትና ዘላቂ የኢኮኖሚ ነጻነት ከግምት ውስጥ ያላስገባ ይልቁንም አገሪቱ በሌሎች ምህረት ስር እንድትቆይ የሚሻ አካሄድ ይመስላል። አቶ የማነ በዚህ ብቻ አላበቁም። የቀይ ባህር ጉዳይ እኛን እንጂ ኢትዮጵያን አይመለከታትም ሲሉም ነው የገለጹት። የጂኦፖለቲካውን ተጨባጭ እውነታ የሚክድ ንግግር ነው። የኢትዮጵያ 90% የውጭና የገቢ ንግድ የሚከናወንበትን ቀጠና አይመለከታችሁም ማለት ለቀጠናው ሰላምና ደህንነት የሚበጅ አባባል አይደለም። ሀገራችን የባህር በር ባይኖራትም የኢትዮጵያ ኢኮኖሚና ደህንነት ከቀይ ባህር ሞገድ ጋር በቀጣይ የተሳሰረ መሆኑ የታወቀ ሀቅ ነው። ይህንን የጋራ ጥቅም ችላ በማለት ባለቤቱን እንደ እንግዳ ለመቁጠር መሞከር በቀጠናው ለሚፈለገው የጋራ ተጠቃሚነትና ዘላቂ መረጋጋት እንቅፋት የሚፈጠር ሌላው የፖለቲካ ግትርነት ሆኖ ይታያል። ይህ መግለጫ ከሰሞኑ የአሜሪካና የኢትዮጵያ ግንኙነት መሻሻል ጋር ተያይዞ የመጣ ምላሽ መሆኑን ስንረዳ የአስመራ ባለስልጣናት ያለባቸውን ስጋት ፍንጭ ይሰጠናል። የቀይ ባህር ጸጥታ እኛን ነው የሚመለከተን ሲሉ የሚናገሩት አቶ የማነ ይህን ሰፊ የንግድ መስመር በሚግ 21 ብቻ ነው ወይ የሚጠብቁት ብሎ መጠየቅ ሳያስፈልግ አልቀረም። አሜሪካ ከሰሞኑ በቢሾፍቱ ላይ ለቀይ ባህር ደህንነት ኢትዮጵያም ታስፈልገናለች ባለች ማግስት የቀይ ባህር ጉዳይ ኢትዮጵያ አያገባትም ማለቱ ጉዳዩን ይበልጥ አነጋጋሪና በአንዳንዶች ዘንድ ፈገግታ የሚጫር አጋጣሚ ሆኗል። በጥቅሉ ግን ኢትዮጵያን ከቀይ ባህር የጸጥታ ውይይት ለማግለል የሚደረገው ጥረት ከእውነታው የራቀና ለቀጠናው አካሄድ የማይበጅ አካሄድ መሆኑን መገንዘብ ያስፈልጋል። አቶ የማነ ከዚህም በላይ ያሏቸው ሌሎች ነጥቦችም አሉ። ዋነኛው ግባቸው ግን ኢትዮጵያን የባህር በር አልባ አድርጎ የማቆየት ፍላጎታቸው እንደሆነ ግልጽ ነው። ሀሳብን እንድንረሳ የሚመክሩን ወገኖች የታሪክ ማህደርና ትውልድ የማይረሳውን የተፈጥሮ መብት በቀላሉ ሊያጠፉት አይችሉም። የሀገራችን የኢኮኖሚ ደም ስር የሆነውን ቀጠና አይመለከታቸውም የሚለው ድፍረት እያንዳንዱ ኢትዮጵያዊ ለሀገሩ ጥቅም በንቃት እንዲቆም የሚያደርግ ነው። ዛሬም ቢሆን የኢትዮጵያ ሕዝብ ለወደብና ለባህር በሩ ያለው ጥያቄ የፍትህና የህልውና ጥያቄ እንጂ የሌላን ሀገር ሉዓላዊነት የመንካት ፍላጎት አለመሆኑ ሊታወቅ ይገባል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በትናንትናው ምሽት በኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል በኩል የተሰጠውን ይህንን አነጋጋሪ መግለጫ በዝርዝር እንመለከተዋለን። ቃል አቀባዩ በመግቢያ ላይ ከጠቀስንላቸው ነጥቦች በተጨማሪ ከኢትዮጵያና ከባህር በር ጥያቄ ጋር ተያይዘው ያነሳቸው ሌሎች ነጥቦችም አሉ። አንድ በአንድ እንመለከታቸዋለን። እናንተስ ኢትዮጵያ የራሷ ቤት እያላት ተከራይተሽ ኑሪ መባሏ እንዴት ትመለከቱታላችሁ? ሀሳባችሁን በኮሜንት መስጫ ላይ እንድታጋሩ እንጠይቃለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ። ካፍታ ቆይታ በኋላ ተመልሰን እንገናኝ። በትናንትና ምሽት የኤርትራው መንግስት ቃል አቀባይ አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው ባወጡት መግለጫ የኢትዮጵያን የባህር በር ጥያቄ ክፉኛ ተችተዋል። እንደ ቃል አቀባዩ ገለጻ ኢትዮጵያ በአፍሪካ ቀንድ በቀላሉ ልትጠቀማቸው የምትችላቸው በርካታ የጎረቤት ሀገራት ወደቦች እያሏት የባለቤትነት ጥያቄ ማንሳቷ አግባብ አይደለም ብለዋል። ይህ መግለጫ ኢትዮጵያ ለዘመናት ስታነሰው የነበረውን የታሪካዊ ባለቤትነትና የህልውና ጥያቄ ወደ ተራ የንግድ ግብይት ዝቅ ለማድረግ የተሞከረበት ነው። አቶ የማነ ኢትዮጵያ ያላትን የጎረቤት ሀገራት ወደቦችን እንደ አማራጭ በመጥቀስ ሀገሪቱ ፊቷን ወደ ኪራይና ወደ ንግድ ስምምነቶች እንድታዞር በግልጽ መክረዋል። የቃል አቀባዩ ንግግር ለኢትዮጵያ የወደብ ጥያቄ የተሰጠ ቀጥተኛ የንቀት ምላሽ ተደርጎ ተወስዷል። ቃል አቀባዩ ይህንን ነጥብ ሲያነሱ ኢትዮጵያ በታሪክ አጋጣሚ ያጣቸውን የራሷን በር መልሳ ለማግኘት የምታደርገውን ጥረት ለማኮላሸት ሆነ ብለው እንደሆነ ይታመናል። የኪራይ አማራጭን እንደ ብቸኛ መፍትሄ ማቅረብ የኢትዮጵያን ታሪካዊ መብት ወደ ጎን በመተው ለጊዜያዊ ጥቅሞች ቅድሚያ መስጠትን ያሳያል። ቃል አቀባዩ አክለውም ኢትዮጵያ ግጭት ከመቀስቀስ ይልቅ ቀጠናዊና ዓለም አቀፋዊ ትብብሮችን ለመፍጠር ልትጠቀሙ የምትችለው ብዙ ሀብት አላትም ብለዋል። ይህ አባባል ኢትዮጵያ የባህር በር ለማግኘት የምታደርገውን እንቅስቃሴ እንደ ጠብ አጫሪነት ለመቁጠር የተደረገ ጥረት ሲሆን የሀገሪቱን ሰላማዊ ጥያቄዎች ያዛባ ነው። ኢትዮጵያ ያላትን የተፈጥሮ ሀብት ለወደብ ኪራይና ለባዕድ ገዢዎች እንድታውል መጠቆማቸው ሀገሪቱ በራሷ ቤት እንዳትቆም የማድረግ ድብቅ ፍላጎት እንዳለ ያሳያል። የራሷ ቤትና ርስት እያላት ንብረቷን ለሌሎች እየገበረች እንድትኖር መመከሯ ከዲፕሎማሲያዊ መርህ ይልቅ የግፍ ምክር ይመስላል። ቃል አቀባዩ የሀገሪቱን አቅም ከወደብ ጥያቄ ጋር በማገናኘት ኢትዮጵያ በልማት ላይ ብቻ እንድታተኩር
እንድታተኩርና የባህር በር ጉዳይን እንድትረሳ ለማድረግ ሞክረዋል። ከዚህ ባሻገር ሀገሪቱን በቀጥታ በመወንጀል ኢትዮጵያ በቀጠናው ኃያል ለመሆን ስትል የጎረቤት ሀገራትን ሀብት የመንጠቅ ፍላጎት አላት ብለዋል። ይህ ክስ ኢትዮጵያ የምታቀርበውን በጋራ የመልማትና የመደጋገፍ መርህ የሚጻረር ሲሆን በጎረቤት ሀገራት ዘንድ ጥላቻና ጥርጣሬ እንዲፈጠር የሚያደርግ ነው። ኢትዮጵያ የራሷ የነበረውንና በዓለም አቀፍ ሕግ የሚገባትን መብት መጠየቋ ሀብት መንጠቅ ተብሎ መጠራቱ የአስመራ መንግስት ለኢትዮጵያ ያለውን የተዛባ አመለካከት ያሳያል። ቃል አቀባዩ ሆነ ብለው ሀገሪቱን እንደ ወራሪ በመሳል በምስራቅ አፍሪካ ቀንድ ውስጥ ኢትዮጵያ እንድትገለልና ተቀባይነት እንድታጣ ለማድረግ እየሰሩ መሆናቸውን ያስገነዝባል። ይህ አይነቱ ስም ማጥፋት ለቀጠናው ሰላም ፋይዳ የሌለውና ውጥረቱን ይባስ የሚያባብስ የቃላት ጦርነት ነው። አቶ የማነ ስለ ኪራይና ስለ ንግድ ስምምነት በሰፊ ቢናገሩም መንግስታቸው የኤርትራን ወደቦች ኢትዮጵያ እንድትጠቀም ይፈቅድ እንደሆነ ግን ፍንጭ አልሰጡም። ይህ በራሱ ግልጽ ያልሆነና በጥርጣሬ የተሞላ አቋም ሲሆን የኤርትራ መንግስት ለኢትዮጵያ ያለውን የበር ዝጋ ፖሊሲ የሚያጠናክር ነው። ሌላ አማራጭ ፈልጉ እያሉ የራሳቸውን ወደቦች ጉዳይ አለማንሳታቸው ንግግሩ ከልብ የመነጨ ሳይሆን ለፖለቲካ ፍጆታ ብቻ የቀረበ መሆኑን ያሳያል። ኢትዮጵያ የኤርትራ ወደቦችን በሰላማዊ መንገድ ለመጠቀም ያላትን ፍላጎት ወደ ጎን በመግፋት ቃል አቀባዩ ጉዳዩን ወደ ሌላ አቅጣጫ ለመውሰድ ሞክረዋል። የራሱ ቤት እያለው ስለ ኪራይ የሚሰብከው ምክር ከኤርትራ በኩል ለሚመጣው ማንኛውም ድርድር እምነት ማጣትን የሚፈጠርና ቅንነት የጎደለ አቀራረብ ነው። ከዚህ በላይ ግን የቀይ ባህር ጸጥታ ጉዳይን በተመለከተ አቶ የማነ የሰጡት አስተያየት እጅግ አነጋጋሪና የኢትዮጵያን ጥቅም የሚጻረር ሆኖ ተገኝቷል። እንደ እርሳቸው ገለጻ የቀይ ባህር ጉዳይ አዋሳኝ ሀገራትን ብቻ የሚመለከትና ከሕግ አንጻር የተዘጋ መሆኑን በአጽንኦት ገልጸዋል። ይህ አባባል ኢትዮጵያን ከቀይ ባህር የጸጥታና የኢኮኖሚ ውይይት ሙሉ በሙሉ ለማግለል የታለመና እውነታውን የካደ ነው። ኢትዮጵያ በቀይ ባህር ላይ ያላትን የንግድ ፍሰትና የደህንነት ስጋት ከማንኛውም ሀገር ያላነሰ ሆኖ ሳለ አይመለከታችሁም መባሏ የታሪክና የጂኦግራፊ እውነትን መቃረን ነው። ቃል አቀባዩ ባህሩን እንደ ግል ንብረት በመቁጠር ሌላው ተጠቃሚ ሀገር በጉዳዩ ላይ ድምፅ እንዳይኖረው ለማድረግ የሄዱበት ርቀት በቀጠና መረጋጋት ላይ አደጋ ይደቅናል። ቃል አቀባዩ የቀይ ባህርን ጸጥታ እኛ ብቻ ነን የምንጠብቀው ማለታቸው ለኢትዮጵያ የተሰጠ ቀጥተኛ ዛቻና የማስፈራሪያ መልእክት ተደርጎ ሊወሰድ ይችላል። ኢትዮጵያ የወጪና ገቢ ንግዷን በሰላም ለማከናወን የቀይ ባህር ሰላም እጅግ አስፈላጊ መሆኑ እየታወቀ ጉዳዩን አዋሳኝ ሀገራት ላይ ብቻ መገደብ ኢፍትሐዊ ነው። አቶ የማነ ይህንን ሲናገሩ ኢትዮጵያ ያላትን አቅም ዝቅ ለማድረግና በቀጠናው ያላትን ተጽዕኖ ለመቀነስ በማሰብ እንደሆነ ግልጽ ነው። ይህ አይነቱ አመለካከት ላላስፈላጊ ግጭቶች በር የሚከፍት ነው። የቀይ ባህር ጉዳይ የጋራ እንጂ የአንድ ወገን ሊሆን እንደማይችል ዓለም አቀፍ ተሞክሮች የሚያሳዩ ቢሆንም አስመራ ግን ይህንን ለመቀበል አልፈለገችም። አቶ የማነ በመግለጫቸው የኢትዮጵያን ጥያቄ የጎረቤት ሀብት ነጣቂ አድርገው መፈረጃቸው ለዲፕሎማሲያዊ ግንኙነት የማይመጥን ቃል ነው። ኢትዮጵያ በሰላማዊ መንገድና በድርድር ወደብ ለማግኘት የምታደርገውን ዲፕሎማሲያዊ ጥረት እንደ ወረራና እንደ ዝርፊያ መቁጠር የታሪክ መዛባትን ያሳያል። አገሪቱ በሕግና በስምምነት ላይ የተመሰረተ የባህር በር ጥያቄ ስታቀርብ ምላሹ ስድብና ክስ መሆኑ የሁለቱን ሀገራት ግንኙነት ወደ ከፋ ደረጃ ይወስደዋል። ቃል አቀባዩ ይህንን ወቀሳ የሰነዘሩት ኢትዮጵያ በቀጠናው እያሳየች ያለውን ዲፕሎማሲያዊ ብስለትና የአሜሪካን ድጋፍ በመፍራት እንደሆነ ይገመታል። ይህ አይነቱ የቃላት አጠቃቀም በጎረቤታማ ሕዝቦች መካከል ያለውን አብሮ የመኖር እሴት የሚንድና የጥላቻ ዘር የሚዘራ ነው። ኢትዮጵያ በአሁኑ ወቅት በአፍሪካ ቀንድ ያላትን ሚና ለማጠናከርና የባህር በር ባለቤት ለመሆን የምታደርገውን ጥረት ለአቶ የማነና ለመንግስታቸው ትልቅ ስጋት ሆኗል። ቃል አቀባዩ ኢትዮጵያ ሀያል ለመሆን ትጣጣራለች ማለታቸው የአስመራ መንግስት ኢትዮጵያን እንደ ስጋት እንጂ እንደ አጋር እንደማያት ማሳያ ነው። አንዲት ሀገር በኢኮኖሚና በደህንነት ረገድ ጠንካራ መሆን መፈለጓ እንደ ወንጀል መቆጠሩ የኤርትራ ባለስልጣናት ያላቸውን የኋላ ቀር ፖለቲካ አስተሳሰብ ያሳያል። ኢትዮጵያ በቀጠናው ያላት ተሰሚነት እያደገ መምጣቱ አስመራን ለእንዲህ ያለ ስሜታዊና ያልተመጣጠነ መግለጫ አድርጓታል። የባህር በር ጥያቄውን ከኃይል አማራጭ ጋር ማያያዝ ለመፈረጅ መሞከር የኢትዮጵያን ሰላማዊ ጥያቄ ትርጉም ለማሳጣት የተደረገ ሙከራ ነው። አቶ የማነ ኢትዮጵያ ያላትን ብዙ ሀብት ለሌሎች የባህር በር ሀገራት በኪራይ እንድትሰጥ መምከራቸው የሀገሪቱን የኢኮኖሚ ጥቅም ለመበዝበዝ የሚደረግ የተዘዋዋሪ ጥሪ ይመስላል። ኢትዮጵያ ያላትን የተፈጥሮ ጸጋ ለወደብ ኪራይ እየገበረች እንድትኖር መፈለግ ሀገሪቱ ዘላቂ እድገት እንዳታመጣ ለማስተናከል የታለመ ነው። የኪራይ ፖለቲካ ሀገርን ተገዥና ተላላኪ እንደሚያደርግ የታወቀ ሆኖ ሳለ ቃል አቀባዩ ይህንን እንደ ትልቅ አማራጭ ማቅረባቸው ለኢትዮጵያ ሕዝብ ያላቸው ንቀት ያሳያል። የራሷ በር እያላት በሰው ደጅ እንድትገኝ የሚደረገው ምክር ከወንድማማችነት ይልቅ ከጠላትነት የሚመነጭ የክፋት ሀሳብ ነው። በአቶ የማነ መግለጫ ውስጥ የተነሱት ነጥቦች በሙሉ ኢትዮጵያን ከባህር በር ለማራቅና በኪራይ ቤተሰብነት እንድትቀጥል ለማድረግ የተወጠኑ ናቸው። ቃል አቀባዩ የቀይ ባህርን ደህንነት ራሳችንን እንጠብቃለን የሚል መንፈስ ያለው ንግግር መሰንዘራቸው የወቅቱን ወታደራዊ እውነታ ካለመረዳት የመነጨ ነው። አቶ የማነ ይህንን የድሮ ስልት በመጠቀም ኢትዮጵያን ለማስፈራራት መሞከራቸው የፖለቲካ ብስለት ማነስን የሚያሳይ ነው። የኢትዮጵያ የወጪና ገቢ ንግድ ደህንነት ጥያቄ በእንዲህ ያለ ኋላ ቀር አስተሳሰብ የሚታለፍና የሚገታ ጉዳይ አይደለም። የኤርትራ መንግስት ቃል አቀባይ መግለጫ ከሰሞኑ የኢትዮጵያና የአሜሪካ ግንኙነት መሻሻል ጋር ተያይዞ የመጣ የተረበሸ ስሜት ውጤት መሆኑን በብዙዎች ዘንድ ይታመናል። ኢትዮጵያ በዓለም አቀፍ መድረክ እያገኘችው ያለው ድጋፍና የባህር በር ጥያቄዋ ተቀባይነት ማግኘቱ አስመራን ክፉኛ አስቆጥቷል። አቶ የማነ ይህንን ንዴትና
ስጋታቸውን አሰብን እርሱት በሚል መርዛማ ንግግር ለመግለጽ ሞክረዋል። ሆኖም ግን የሀገርን የህልውና ጥያቄ በመግለጫና በትዊተር መልእክት ማስቆም እንደማይቻል ሊረዱት ይገባል። ኢትዮጵያ ለዘመናት የቆየባትን የወደብ አልባነት ቁስል ለመፈወስ የምታደርገው ጥረት እንዲህ ያሉ አጓጉል ምክሮች የሚገታ እንደማይሆን የታወቀ ነው። ይህ መግለጫ በኢትዮጵያ ህዝብ ዘንድ ይበልጥ አንድነትና ቁርጠኝነትን የሚፈጥር ይሆናል። በመግለጫ ማጠቃለያ ላይ አቶ የማነ በቀጠናው ጤናማ ትብብር እንዲኖር እንደሚመኙ ቢገልጹም ተግባራቸውና ንግግራቸው ግን ከዚህ በተቃራኒ ነው። ጤናማ ትብብር የሚጀምረው የጎረቤት ሀገርን ፍላጎትና ታሪካዊ መብት በማክበር እንጂ ቤትሽን እርሺና ተከራይተሽ ኑሪ በማለት አይደለም። የኤርትራ መንግስት ለቀጠናው ሰላም የሚቆረቆር ከሆነ የኢትዮጵያን የወደብ ጥያቄ በሰላማዊ መንገድ ለመፍታት ግልጽ የሆኑ አማራጮችን ማቅረብ አለበት። ነገር ግን ቃል አቀባዩ የመረጡት መንገድ ክስና ወቀሳ በመሆኑ ለሰላም ያላቸው ፍላጎት ጥያቄ ውስጥ ይወድቃል። የኢትዮጵያ መንግስት ለዚህ ንቀት የተሞላበት መግለጫ የሚሰጠው ምላሽ ለሀገሪቱ የወደፊት እጣ ፋንታ ወሳኝ ይሆናል። አቶ የማነ አይመለከታቸውም ያሉትን የቀይ ባህር ጉዳይ ኢትዮጵያ የህልውና መሰረት አድርጋ እንደምትቀጥልበት ጥርጥር የለውም። የሀገሪቱን ታሪካዊ ባለቤትነት ክዶ በኪራይ እንድትኖር መመከሯ ኢትዮጵያውያንን ለተጨማሪ ትግልና ጥረት የሚያነሳሳ ነው። ቃል አቀባዩ የሰነዘሩት እያንዳንዱ ቃል ኢትዮጵያ በቀጠናው ያላትን ሚዛን ለማሳነስ የተደረገ ሴራ መሆኑን መገንዘብ ያስፈልጋል። ዛሬም ቢሆን አሰብና የቀይ ባህር በር የኢትዮጵያ የዘመናት ህልም እንጂ በአንድ ባለስልጣን መግለጫ የሚረሳ ተራ ወሬ አይደለም። የታሪክ እውነትና የህዝብ ፍላጎት ሁሌም ቢሆን ከጊዜያዊ ፖለቲካ በላይ ሆኖ ይቆያል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በትናንትናው ዕለት በአቶ የማነ ገብረ መስቀል በኩል የተሰጠው አነጋጋሪና ንቀት የተሞላበት መግለጫ ይህንን ይመስል ነበር። እናንተስ ከዚህ መግለጫ ጀርባ ያለውን የኤርትራን አቋም እንዴት ትመለከቱታላችሁ? ሀሳብ አስተያየታችሁን ጻፉልን። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። በያላችሁበት ሰላም